እሰይ ይላል። ውይ ምን አይነት ጽድት ያለ ድሮ ነው የደረሰን እላለሁ። ከሳውዛምተን ገባር ለፖርት ቬል ነበር የፈለግነው። ፖርት ቬል ለቸልሲ ተሰጥቷታል። ቸልሲ ትለፍ ቸልሲ ለዋንጫ ነው የምፈልገው። ከዛ ደስ የሚለው ከሁሉም የበለጠ ደግሞ ማለት ሰሞኑ ይህቺ ዋንጫ ከኛ አታልፍም ምናምን 500 ሚሊዮን አውጥተ ኤፍኤ ካፕ ነው የምትበላው። ሼባው ከጌታ ከማን ሲቲ ጋር ደርሰዋል ማለት እኛ ማን እንዲያልፍ እንደምፈልግ እንገራችሁ። ማን ሲቲ እንዲዳከም ጨዋታ እንዲበዛበት ግን ተታግሎ እንዲያልፍ በቃ ፐርፌክት ማለት ይሄ ነው። ከሊቨርፑል ጋር ሄደ ኢቲሃድ ላይ ተከሻከሻለ ገባር ማን ሲቲን ካለፍ ይሄ ዋንጫ የኔ ነው ምናምን ብለህ አውራ። የዛኔ ምን ብዬ እነግርሃለሁ 500 ሚሊዮን ያወጣው ኤፍኤ ካፕ ለመብላት ነው ትባላለህ ማለት ገባር አይደል? ለኛ ግን ማን እንደኛ መክፈል ጀመርን እንዴ? በጣም ያወጡት ዘንድሮ በጣም ያወጡት በእኛ ቅጥር ሱር ገብተዋል ነው በቃ ገባር አይደል? ወደ ሳውዛምተን ነው ወይና አንቀባራታለን ሳንጮት አራት ውስጥ ገባን ማለት ሳንጮት በቃ ከዛላ ቸልሲን ለፋይናሊስቱ ቸልሲ የሊድስና የዌስትሃምና ብሬንትፎርድ አሸናፊ ነው የምፈልገው። ከዛ ሳንጮት ፋይናል ደግሞ ቸልሲ እናገኛትና በነፃ ማለት ሳንጮት ይሄን ዋንጫ እንበለዋለን ሳንጮት ማለት ገባረለ። ጀማዓው ምን አይነት ድልድል ነው የወጣው? ምን አይነት ድልድል ነው የወጣው? እጅግ እድለኛ ነን ማለት እንችላለን። ጀማዓው ከሳውዛምፕተን ጋር አርሰናል ደረሰው። ከሳውዛምፕተን ጋር ከሚደው ውጭ ያደርጋል። ያው ሳውዛምፕተን እናጋድማታለን። ግን እጅግ ያስገረመኝ ድልድል ማለት ነው ማንቸስተር ሲቲ ከሊቨርፑል አልደረሰውም። እናንተ ከሁለቱ አንዱ ባይ ባይ ማለታችሁ ነው። ጀማዓው አለቀልሽ ነው ምንሽ። ሌላው እታች ብሬንፎርድ እና የዌስትሃም አሸናፊ ከሊድስ ዩናይትድ ጋር ይገናኛል። ቸልሲ ከፖርት ቪል ጋር ደርሶታል። እሱ ራሱ የሚገርም ድልድል ነው የደረሰው። ግን ሊቨርፑል እና ሲቲ አንጀቴን ነው የበላችሁ። የምሬን ነው የምላችሁ አንጀቴን ማለት ነው። ጀማዓው እንዴት አያችሁ ድልድሉን? እንኳን ደስ አላችሁ። እጅግ ቆንጆ የሆነ ድልድል ነው ያጋጠመን ከሳውዛምፕተን ጋር። ዘንድሮ እድል ራሱ ከኛ ጋር ነች። 4 ዋንጫ ለማሳካት ነው እየሄድን ያለ ነው። እድል ደግሞ እናንተ ካልበላችሁ ብላ እየገፋችን ነው። ምን አይነት ድልድል ነው? ኤፍኤ ካፑ እንግዲህ ድልድሉ ይፋ ሆኗል። የአራዳ ልጆች በሚያስገርም ሁኔታ አሁንም አርሰናል ከሳውዛምፕተን ሲሆን የተደለደለው እጅግ በጣም ከባዱ ድልድል ደግሞ ማንቸስተር ሲቲና ሊቨርፑልን ያገናኘ ይሆናል ማለት ነው። አንዳቸው ድርግም ልም ይላሉ የአራዳ ልጆች። ቼልሲ ከፖርት ቬል ጋር የተገናኘ ሲሆን ዌስትሃምና በሬንትፎርድ አሸናፊ ሊድስን የሚገጥሙ ይሆናል ማለት ነው። አሁንም ዋንጫ ከአርሰናልና ቼልሲ ጋር የለንደን ክለቦች የተሻለ ድልድል ያገኙ ይመስላሉ። እንግዲህ ማንቸስተር ሲቲ እና ሊቨርፑል ደግሞ እርስ በርስ እንግዲህ የሚፋጁ ይሆናል ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዴት አገኛችሁት? በደም ሼር ኮፒ ሊንክ እየተደረገ ይመቻችሁ። አረ ምንድነው? ወይኔ ከተመልከቱ ይታያችኋል። ሊቪያንስ ከሲቲ ጋር በኤፍኤ ካፕ ሩብ ፍጻሜ ኳርተር ፋይናል እንግዲህ ደርሶናል። እጅግ በጣም ነው የሚደብረው። ተመልከቱ ለና አርሰናል የደረሳቸው ከሳውዛምፕተን ቼልሲን አረ ዘንድሮማ አልጋ ባልጋ ሆነለት አርሰናል ነው በሁሉም ምድብ። እንደው እኔ ታወጣጡ እንዴት ነው እኛን ያው ለማንኛውም እንግዲህ ከሲቲ ጋር ደርሶናል። ችግር የለውም። እቺን ክለብ እኮ ለዳኛ ካልከፈለች እናሸንፋለን። በእውነት ነው የምላችሁ። እኔ ይሄ ክለብ እንዳቃጠለኝ ዘንድሮ የቨርጂል ቫንዳይ ጎል ያ የተሻረው የማርክ ጌሂ አንረሳም። በእውነት ነው የምላችሁ። ያን ሁሉ በቀል ካልከፈሉ ማለት ነው ለዳኛ ካልከፈሉ ይሄንን ጨዋታ ያው በእርግጥ ኢታድ ላይ ነው። በጣም ቢግ ጌም ነው። ሊቪያንስ ግን ይሁን ለበሮ ካሉን ሄደን እንገጥማለን። ይመቸን። ሰበር ዜና ለአርሰናል ደጋፊዎች በጣም አስደሳች ዜና ነው። አዎ በኤፍኤ ካፕ የሩብ ፍጻሜ ተፋላሚያችንን አውቀናል። አርሰናል ከሳውዛምፕተን የሚገናኙ ይሆናል። ኧረ አርሰናል እድል ይለያል ዘንድሮ ምን ጉድ ነው ታዲያ። ከባዱ ደግሞ ተፋላሚ ከባዱን ጨዋታ በኤፍኤ ካፕ ሩብ ፍጻሜ የምንመለከተው ማንቸስተር ሲቲ ከሊቨርፑል እርስ በርስ ተገናኝተዋል። አዎ ማንቸስተር ሲቲ ከሊቨርፑል ሲገናኙ ፖርት ቫሊ ከቸልሲ ጋር ተገናኝተዋል። ሊድስ ከዌስትሃም እና ከብሬንፎርድ አሸናፊ ጋር ይገናኛሉ። ይህን ይመስላል ድልድሉ። በጣም ደስ ይላል። በድልድል ዘንድሮ አልተቻልም ነው ብላችሁ ይመቸን። እዩት ይህንን ጉድ ማለት ነው። ማንቸስተር ሲቲ የሚባል ፉትቦል ክለብ በየትኛውም ወይ ማለት ነው በየትኛውም ኮምፒቲሽን ዋንጫ እንዳያሸንፍ ነው የተፈለገው እና ይሄ ደግሞ እኔ ደስ ነው የሚለኝ ማለት ነው። እና በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ከዛ በፊት ገነርስ ፋሚሊ ከሳውዛምፕተን ጋር ደርሶናል ማለት ነው። እግር ኳስ በአግባቡ ደገፍ እያደረገች ነው። ይሄ ያለፉት 2-3 ዓመታት የኛ ማለት ነው
እኔ ምን ልበላችሁ ያለፉት 2-3 አመታት ክሬዲታችን በዚህ አመት በቃ ጠቅልል አድርጎ እየከፈሉ ነው የሚመስለን ማለት ነው። ሳውዛምፕተን ጥጋ ሲዘን ፋይናል እንደምንደርስ ኦብቪየስ ነው። ይሄ ሲጀመር በዚህኛው ኮምፒቲሽን ራሱ በዚህኛው ቶርናመንት እንትን እንደርሳለን ፋይናል እንደርሳለን። ማንቸስተር ሲቲ ከሊቨርፑል፣ ቼልሲ ከፖርትቬል፣ ቼልሲ በፖርትቬል ሁላ ሊወድቅ ይችላል ትላለ ማለት ነው። ማንቸስተር ሲቲ ከሊቨርፑል ጽድት ያለ ጨዋታ እንመለከታለን ብዬ አስባለሁ። እንግዲህ በፕሪሚየር ሊጉ እንደተለጠፈ ታውቃላችሁ ሊቨርፑል ሶ እዚህ ላይ የመበቀል ቻንስ ይኖረዋል ብዬ አስባለሁ። ሲቲ ዋንጫ እንዳይበላ የተፈለገ እስኪመስል ድረስ በዛኛው ማድሪድ ከዛ 4 ፖይንት ክሊር አሁን ደግሞ ከሊቨርፑል ጋር ምናምንና ባዶ ቢሆን ደግሞ ደስ ይለኛል ማለት ነው። ኤኒዌይስ በደንብ ኮፒ ሊንክ ሪፖስት አድርጉት እንመለሳለን በሰፊው ምናምን ነገር። ገነርስ ፋሚሊ በደንብ ኮፒ ሊንክ አድርጉ። ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን አካፍሉ። ፎሎ ማድረግ እንዳይረሳ። ይመሻሹ። የኤፍኤ ካፕ ሩብ ፍጻሜ ድልድሎቿል ጋይስ። የአርሰናል ደጋፊዎች ግን የት ሄዳችሁ ስለታችሁን እንዳስገባችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ምክንያቱም አርሰናል በሁሉም ውድድሮች በሚባል መልኩ በአንጻራዊነት ቀለል ያለ ድልድል እየደረሰው ነው የሚገኘው። በኤፍኤ ካፕ ሩብ ፍጻሜም እንግዲህ አርሰናል ከሳውዛምፕተን ጋር ተደልድሏል። ጨዋታው በሳውዛምፕተን ስቴዲየም ነው የሚደረገው። መድፈኞቹ ይህንን ጨዋታ ታዲያ በቀላሉ አሸንፈው 4 ውስጥ ይገባሉ፣ ግማሽ ፍጻሜውን ይቀላቀላሉ ተብሎ ይጠበቃል። ሌላኛው ቀለል ያለ ተጋጣሚ የደረሰው ቡድን የዛው የለንደኑ ክለብ ቼልሲ ነው። ቼልሲ በሜዳው ስታንፎርድ ብሪጅ ፖርት ቫሌን የሚገጥም ይሆናል። ሌላኛው እንግዲህ እጅግ አጓጊው ጨዋታ በሲቲ እና በሊቨርፑል መካከል የሚደረገው ነው። ሲቲ እንግዲህ ከሊቨርፑል ጋር ተደልድሏል ማለት ነው። ጨዋታውን በኢቲሃድ ስቴዲየም የሚደረግ ነው የሚሆነው። ሲቲ እንግዲህ ዘንድሮ በሁሉም ውድድሮች ከበድ ያሉ ተጋጣሚዎች እየደረሱት ነው። በሻምፒዮንስ ሊግም ነገ ሪያል ማድሪድን እንደሚገጥም ይታወቃል። በኤፍኤ ካፕ 8 ውስጥም እንግዲህ ከሊቨርፑል ጋር በሜዳው ኢቲሃድ የሚጫወት ይሆናል። ሌላኛው ደግሞ የቀሩት ቡድኖች ዛሬ ብሬንፎርድ ከዌስትሃም ይጫወታሉ። የነሱ አሸናፊ ከሊድስ ዩናይትድ ጋር ይጫወታል። ሜዳውም ደግሞ በዛሬ በብሬንፎርድ እና በዌስትሃም አሸናፊ ሜዳ ይሆናል ማለት ነው። ለእናንተ 4 ውስጥ እነማን ይገባሉ፣ ለፍጻሜ ውስጥ እነማን ይደርሳሉ የሚለውን ሀሳባችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት ፎሎ ማድረግ አይረሳ። ይመቻችሁ። የእንግሊዝ ኤፍኤ ካፕ እጣ ድልድል አሁን ይፋ ሆኗል። በዚህ መሰረት ቅዱሳኖቹ ሳውዛምፕተኖች በሜዳቸው ከአርሰናል፣ ቼልሲ በሜዳው ከፓርትቬል፣ ማንቸስተር ሲቲ በሜዳው ከሊቨርፑል፣ የዌስትሃም እና የብሬንትፎርድ አሸናፊ በሜዳው ከሊድስ ጋር የሚገናኙ ይሆናል። በኤፍኤ ካፑ እንግዲህ የሩብ ፍጻሜ ጨዋታ ክለባችን አርሰናል ከሳውዛምፕተን ጋር ተደርድሯል። ቼልሲ ከፖርት ቬል፣ ማንቸስተር ሲቲ ከሊቨርፑል ሲደለደሩ እንዲሁም የዌስትሃም እና የብሬንትፎርድ አሸናፊ እዚህ ጋር እንደምታዩት ከሊድስ ዩናይትድ ጋር የሚጫወት ይሆናል ማለት ነው። ዘንድሮ ነገሮች እንዴት ነው? ለአርሰናል የሚገርም መደላድል እየተፈጠረለት ነው። ወደ ዋንጫው ቀጥታ ሂድ፣ ፍጻሜ ደርሰ ዋንጫውን አንሳ እየተባለ ነው። ምን አይነት ሲዝን እያሳለፈ ይገኛል አርሰናል። ለማንኛውም ክለባችን አርሰናል እንግዲህ በቀጣይ በኤፍኤ ካፑ የሩብ ፍጻሜ ጨዋታ እንግዲህ ሳውዛምፕተንን የሚያስተናግድ ይሆናል። የዚህ የሩብ ፍጻሜው ታላቁ ጨዋታ ማንቸስተር ሲቲ ከሊቨርፑል የሚገናኝ ይሆናል ማለት ነው። የማቻን እንግዲህ መንገዶች ሁሉ እየተደራረጉልን ነው። ካም ኦን ዩ ጋርስ። የኤፍኤ ካፕ ኳርተር ፋይናል የዕጣ ድልድል መውጣት ችሏል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። እንግዲህ ቼልሲ ፖርት ቫሊን በሜዳው የሚያስተናግድ ይሆናል። እንዲሁም ደግሞ አርሰናል ከሜዳው ውጪ ሳውዛምፕተን የሚያስተናግድ ይሆናል። ተጠባቂው ጨዋታ ግን ሲቲ ከሊቨርፑል ነው የደረሰው። በቃ ሲቲ በጣም ፈተናው በዝቶበታል ዘንድሮ፣ እንዴት እንደሆነ አላውቅም። ቻምፒየንስ ሊግ ላይ ማድሪድ፣ እንደገና ኤፍኤ ካፕ ላይ ሊቨርፑል፣ እንደገና ደግሞ ፋይናል ላይ ካራቦ ካፕ አርሰናል፣ ፕሪሚየር ሊጉ ላይ ያለው ስትራግል እንደምታውቁት ነው። ለማንኛውም እናንተ ያልፋል ብላችሁ የምትገምቱትን ኮሜንት ላይ ያስቀምጡልኝ። ኤፍኤ ካፕ የሩብ ፍጻሜ የዕጣ ድልድል እንደ አዲስ ዕጣው እንዲወጣ ተደረገ። ምክንያቱም አንድ የቀረ ክለብ አለ በሚል ነው። ማንቸስተር ዩናይትድ ለምን እዚህ ውስጥ አልተካተተም በሚል እንደ አዲስ ድልድሉ እንዲደረግ ተደርጓል። እስኪመጣ እንጠብቃለን።